ተጎንፔዋ ነው ሊታባሽ ነው ታብራኝ ወንዱ ፈልቶበታል ማለት እማ አናግሪኝ እንጂ። ኧረ ተወኝ እባክህ፣ ስራ ላይ ነኝ። ለራሴ ወክ እያደረጉ መውደልደል ስራው ነው እንዴ? ገበያ ጥናት ላይ ነኝ እባክህ። ገበያ ጥናት ገቢዎች ነው እንደምትሰሪ በለው። እኔ ግን እንደነሱ ጨከን አለለም። እንደውም አንቺ አብሽም እንዴ ታውቀኛለህ እንዴ አንተ? ምን አባው ነው ማለት ኮራሽ? ይቅርታ ተጠቀምኩት አይልቃል አፍ በል። ችግር የለውም። እና ምን ልታዘዝ? ገቢዎች ነው መሰራው ብለሽኛል ነበር። ከመቼው ወይ ተሮጭ ሯጭ እንደሆንኩ ላሳይካ። ወይኔ ፍቅረኛ ስጦታ! ጭራሽ ፍቅረኛ አለ? አዎ ለአንደኛ ዓመት አንቨርሰሪ የሰጠችኝ ስጦታ ነው። ወይ እናንተ ወንዶች ምን አይነት ወስላታ ናችሁ ግን? ፍቅረኛ ያለ ነው ጭራሽ ሌላ ሴት የምታወራው? ምን ብርቅ ነው እንዴ ነገሩ? እናንተ እንኳን ፍቅረኛችሁ ላይ አግብታችሁ ራሱ ሚስታችሁ ላይ መደረባችሁ አይቀርም። ኧረ እባክሽ ምን እናንተ 50 ወንድ አይደል የምታወሩት? እና እኛ እኮ ብናወራም አንወሰልትም። ያሰበ የሚያደረገም ያው እኮ ነው። አይ ሴት ልጅማ እስካላገባች ድረስ አይደለም 50 100 ወንድ ነው ማውራት ያለባት። እንዴት አንዱ ባይሳካ አንዱ ላይ እንድታርፍ ነው። እናንተ ወንዶች እኮ ምናችሁም አይጨበጥም። አሃ ለካ እንደዚህ አይነት አስተሳሰብ ይዛችሁ ነው ከረጅም ዓመት ፍቅረኛችሁ እንደተለያያችሁ በሳምንታችሁ የምታገቡ። እሱን እኮ ነው ምልክ። ስለዚህ እኔም ልክ ነኝ ፍቅረኛ ለሌላ ሴት ማውራቱን ማውራቆ ግን አትንካ። እናንተ ወንዶች ደግሞ ካልነካችሁ ያማቸዋል። ላልነካ ነገርማ ምን አስወራ? ወይኔ አንተንማ ጉሮሮህን ነበር በጥሶ መሮጥ። ምን አልሽ? ደጅን ታገኛለሽ። ጠብቅ። ምንድነው ምዝችብኝ? ምን አደረኩሽ ደግሞ? ቆይ እሺ አፍቅራት ታውቃለህ? አፈቅራታለሁኝ እኮ። ጭራሽ ታፈቅራታለህ እንዴ? ባላፈቅራት ማስታወሻዋን እንድትመልሽልኝ እንደዚህ አባርሻለሁኝ እንዴ? አሃ ለካ ያባረርከኝ ነው። እኔ እኮ እንደዚህ ስናወራ የቤተሰብ ማማከር አገልግሎት እየሰጠው መስሎኝ ሳይካትሪስት የሆንክ መስሎኝ ነበር። እባክሽ ሀብሌን መልሽልኝና የፍቅር ግንኙነታችን እንዳይፈርስ ታደጊኝ። የእናንተማ መፍረስ ነው ያለበት አባቴ። አንቺ ስላልሽ እኮ አይፈርስም። ደግሞ ፈጣሪ ያጣመረውን ማንም አያፈርሰው። አቤት ጥቅሱንማ ታውቁታላችሁ። ጥቅሱን ለመሸምደድ እንደምትለፉት ለተግባሩ ብትለፉ ኖሮ እግዚአብሔርም አይደክምም ነበር። እንዴት እራሳችሁ እያፈረሳችሁ ስራ ታበዙበታላችሁ እንዴ? አንቺ ደግሞ መጀመሪያ የገቢዎች ሰራተኛ፣ ከዛ ዌተር፣ ቀጠልሽና ሯጭ፣ አሁን ደግሞ ባለቅኔ ሆንሽ። ኢትዮጵያ ውስጥ እኮ አንድ ሙያ አያዋጣም። በትሬንድ ነው የምንንቀሳቀሰው። እና አሁን ሌብነት ነው ትሬንዱ? አንተ ሰውዬ አታነካከኝ እባክሽ መልሽልኝ። አይ የመወስለት ነው ትሬንዱ። ኧረ ሀብሌን ያልኩሽ ቁሌታም ልመልስልህ ነው እንዴ? ሰረኩ ጅል እንዴ አንቺ